አሁን ላይ ያለኝ ማንነት በድፍረት ማንንም ሳልፈራ በቃ የራሴን ተፈጥሮ ተቀብዬ ፊት ለፊት እንድታይ ያደረገኝ ያባዬ ምክር መጀመሪያ ራሳችሁን ተቀበሉ የትኛውም ተፈጥሮ አይታፈርበትም አይኮራበትም መጀመሪያ ራሳችሁን ተቀበሉት እናንተ ስትቀበሉት ነው ሰው የሚቀበላችሁ እኔ ያፈርኩበትን ነገር ማንንም ሊቀበለኝ አይችልም ያ ግልጽ ነው ስለዚህ ያ ነገር ውስጤ አድጎ ነው አሁን ላይ የሆነው እና እኔ ለሰው መምከር ምፈልገው ሌላ ማንነት ለማምጣት ሌላ ነገር ለመጨመር ባይሞከር ያድርጉ ምናምን ፍላጎታቸው ከሆነ ግን ያለንን ተፈጥሮ እንውደደው እንቀበለው ነው በቃ ማለት ሌላ ነገር አንጨምር ዞርም በል እኔ አሁን እንኳን በዚህ መንገድ መጣለው ያስበ አይደለም ግን ይሄን ያደረገው ደግሞ እግዚአብሔር ነው መንገድ ያመቻቸው እግዚአብሔር ነው ይሄን ደግሞ የገነባልኝ አባቴ ነው በጣም ራስሽ ማደግ ጠንካራ ነው ራሳችሁን ሁኑ ልጆች በተለይ በውሸት አይደራደር ሰው አትዋሹ አታሳዝኑ ከምንም በላይ ራሳችሁን ሆናችሁ ተገኙ በጣም ጠንካራ አሁን እኔ አባቴ ስለሆነ አይደለም ስለሱ ምን ሰማው ስለሱ ጀግንነት ወኔ ምን ሰማው ከጎረቤት ነው በተለይ ካረፈ በኋላ እኔ እንዲ ነኝ እኮ አይልም አላለም ሲያርፍ ነው አባታችሁ እኮ የናንተ አባት እኮ የኔ አባት ቢሆን ኖሮ የሚባል አይነት አባት ነው ያለ የኔ አባት እኮ ቢሆን ኖሮ የሚባል አይነት አባት ነው ያለ እና አባቴ ነው በቃ ናይስ አሁን ያለበት ማለት አንዳንድ አባቶች አሉ ጠንካራ አባቶች አባቴ አንድ አርኪ አይዛ ይባል አሁን ከዚህ አመለካከት በመነሳት ይሄ ጥርስ አይሰራ ማለት አሁን ላይ እኔ ለምን ለመሰለመሰ ማላሰራበት ምክንያት አሁንም ድረስ ማለት ተፈጥሮ ነው ምንም አይደለም ይሄ ተፈጥሮ ነው ራሳችን እንቀበል መጀመሪያ ሲቀጥል ደግሞ እንደኔ አሁን ጥርስ ያላቸው ሰዎች እንዲህ ብለው የሚሸማቀቁበት ምናምን ያን መስበር ነው የምፈልገው ምንም እንዳልሆነ የፈጣሪ ስጦታ እንደሆነ እኛ አልሰራ ነው ፍልቅልቅም ሆነ ፍንጭትም ሆነ የፈጣሪ ስራ አይደል ለምንድን ነው ታዲያ እንዲህ ብለን እንስቀው የኛ እጅ የለበት እኔ እንደው ውበት ሸይ ይመስለኛል እና እንደው ሰው እሞት ይቺን ጥርስ ታሰራያትና በቦክስ ነው ማወልቅልሽ ይላል እኔ በጥርስ ነው በቦክስ አብዛኛው ሰው እንደዛ ነው